ከነሱ ጋር እየተነጋገራችሁ ምንም አይነት መስፍንን የሚያሳይ እንቅስቃሴ እዚህ ሰፈር ላይ ከተደረገ ቶሎ ሪፖርት አድርጉ። መስፍን ግን ለመጨረሻ ጊዜ የታየው እዚህ ቤት ነው፣ ካንቺ ጋር ነው። የሰፈሩ ሰው አያቀንም ብላችሁ አስባችኋል እናንተ። ነገር ግን ብዙ ነገር ስለዚህ እዚህ ቦታ ላይ እንደሚገኝ ሰምተናል፣ አረጋግጠናል። ካየሁት ሁለት ወር ነኝ ካየሁት። ነገርኩህ እኮ ደጋግሜ። ምንድነው የምትይው? እንዴት ካየሁት 2 ወር ነው ማለት? ምንም ከሁለት ወር በላይ አልፎኛል። እኔ እሱን ካየሁ ልጆቼን ይዞ ሄዷል። እኔ ምንም አድራሻ የለኝም። ምንም እንዴት ነው ይዞ ሄደው? እሱንም አላውቅም። ቢያሳየኝ ደስ ይለኝ ነበረ። አየሽ አይደለ? እኛ ስለዚህ ቤተሰብ ማናውቀው ነገር የለም። የመስፍንን ጉዳይ የህግ ሰዎች እስከ ጥልቅ ድረስ ገብተው ነው የሚያውቁት። ይሄ ሰውዬ ያውቅቱለታል፣ እንዳበቃለትም ያውቃል። አንቺም ጭምር ታውቂያለሽ። ልጆቻችሁን ለማሸሽ እየሞከራችሁ ያላችሁት እሱ ከሀገር ሊወጣ የሞከረበት መንገድ እንዳለ ሁሉንም ነገር የሚሰራው አንቺ በምታውቂበት መንገድ ነው። ሳታውቂ አይደለም እንዲህ የሚደረገው። ምንም ማድረግ እንደማትችሉ ደግሞ የምታውቂው የመጨረሻ ጥይታችሁን ተኩሳችኋል። የገዛ ወንድምሽን እሳት ውስጥ ከተሽዋል። አየሽ፣ ከዚህ በኋላ ሰው የላችሁ። ማንም እሺ ብሎ የሚታዘዘው ሰው የለም። መስፍን የቱ ነው? እኔ አይደሉም ልጁ ነው ሲነጋገር የነበረው ሰውዬ። ይኸውልህ የመጨረሻ ዕድል ነው የምንሰጠው። ይኸውልህ ከዚህ በኋላ ለሚደርስብህ ነገር አይመለከተኝም። ይኸውልህ ምንም እንዳይደርስብህ ከፈለግ ጥንቃቄ ማድረግ ያለብን ቦታ ካለ መደረግ ያለበት ነገር እንዳለ ትነግረናለህ። እኔ ሁሉንም እነግራቸዋለሁ። ብቻ እኔ ምንም አታርጉ። እኔ ከዚህ ነገር ውስጥ ብቻ መውጣት ነው ፈልገው። የት ነህ? እኔ ወደ ቦታው ላይ ያይተናው ወርተ እየመጣች ነው መሰለኝ። ቤቱን አውቀና ነው? አዎ እኛ ጋር ያለው እየጠቆመን ነው ቤቱን። በጣም ከኔ ጋርም ያሉት ተቋማቶች ከተማ ወደዛ ነው ይዘው የሚያደርጉት። መንገድ ላይ ናችሁ እናንተም? እኛ ኦሬዲ እየተቃረብን ነው። እናንተ ወደ አደረሳችሁ? ቦታው ላይ እየደረስን ነው አይደል? እየደረስን ነው። እዛው ጋር እንገናኛለን። ቀድማችሁ ምናልባት ይሄ ሰውዬው ማንም የለም። መስፍን ተጠንቀቅ። ራስን ነው የምትጎዳው። መስፍን ሁሉም ነገር አልቋል። ላለፉት 2 አስርተ ዓመታት በመንደር 1 መንደር 2 እና መንደር 3 ደረጃቸውን የጠበቁ መንደሮች ገንብተን ለደንበኞቻችን በማስረከብ የካበተ ልምድ ያለን ጊፍት ሪል ስቴት ለኑሮ ምቹ በሆነው በመሃል አዲስ አበባ በለገሃር 4ኛውን ግዙፍ መንደር እንሆ ብለናል። በለገሃር በግንባታ ላይ የሚገኙ ቅንጡ አፓርትመንቶችንና የንግድ ሱቆችን ለአጭር ጊዜ በሚቆይ ልዩ ቅናሽ በመሸጥ ላይ እንገኛለን። ዓለም አቀፍ ደረጃቸውን የጠበቁ ባለ 1፣ ባለ 2፣ ባለ 3 መኝታ ክፍሎች ከበቂ የመኪና ማቆሚያ ጋር በልዩ ዲዛይን ለሽያጭ አቅርበናል። ይምጡ፣ ገዝተው በሚያተርፉበት የዕድሜ ልክ ኢንቨስትመንት ተጠቃሚ ይሁኑ። ሪል ስቴት። ሰላም ውድ ዱካሾ ቤተሰቦች እንደምንከረማችሁ፣ ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀምሯል ማለት ነው። እንግዲህ ዛሬ እንደምታዩን እዚህ ሰብሰብ ብለን እስከ ዛሬ ድረስ ከካሜራ ጀርባ ሆነው ሲደግፉን የነበሩትን ልጆች ዛሬ ከኋላ ሆነው እንደዚህ ሰብሰብ ብለን እንግዲህ አይታችሁናል። ዛሬ ደግሞ እንዲህ ሰብሰብ ያልንበትና እዚህ ፊት ለፊት መተን የታየንበት ምክንያት ምንድን ነው? እንግዲህ ሁላችሁም እንደምታውቁት የመስፍንን ጉዳይ እስከ ዛሬ ድረስ ስንከታተል እንዲሁም ደግሞ ስንሯሯጥ መክረማችን ይታወቃል። አሁን ደግሞ
የመስፍን ነገር የመጨረሻው ምዕራፍ ላይ የደረሰ ይመስለናል። አለኝ የሚላቸውን ሰዎች ከጎኑ ያሉትን እስከዛሬ ድረስ የሚደግፉትን ሰዎች እንዳለ በቁጥጥር ስር እያዋለ መምጣታችን ይታወቃል። በዚህ ወንጀል የተሳተፉ እጅግ በጣም ብዙ ሰዎችን በቁጥጥር ስር መዋላችን ይታወቃል። እነሆ ደግሞ ወደ መጨረሻው ምዕራፍ መምጣታችንን ያወቅንበት ምክንያት ምንድነው? አሁን መስፍን አጠገቡ ያለውን ነገር ሁሉ እየተጠቀመ ይገኛል። ልክ እንደ ቆሰለ አንበሳ ደግሞ ማንኛውንም አይነት እርምጃ ሊወስድ ስለሚችል ጥንቃቄያችንን በእጥፍ ለመጨመር ተገደናል። ምናልባትም ዛሬ በዚህ ቪዲዮ የመስፍን መጨረሻ ሊሆን ስለሚችል እጅግ በጣም ጥንቃቄ ባለው መልክ እንግዲህ እንደዚህ እንደምታዩን ሰብሰብ ብለን እንዲሁም ደግሞ አሁን ካሜራ ውስጥ መግባት የማይችሉ ሰዎች አሉ። እንዲሁም ደግሞ ከኛም ባሻገር የህግ ሰዎችም አብረውን ነው ያሉት። ምክንያቱም እዚህ ቦታ ላይ መስፍን ነበር። ይሄ ቦታ የመስፍን የመጨረሻው መደበቂያው እንደሆነ ስለደረስንበት መስፍን እንግዲህ እንደምታውቁት ባደረግናቸው ጥረቶች ከሀገር መውጣትም አልቻለም፣ ምንም ማድረግም አልቻለም። ካጠገቡ ያሉትን ሰዎች እንዳለ እየተጠቀመ ብቻውን የቀረሰው ነው። መስፍን የቆሰለ አንበሳ ማለት ነው። በዚህ ሰዓት ማንኛውንም አይነት እርምጃ ሊወስድ ይችላል። እንግዲህ የመጨረሻ መደበቂያው አድርጎ የተጠቀመው ቦታ ላይ ነው ያለ ነው። እንግዲህ እስከዛሬ ድረስ ያሉ በሱ ዙሪያ ያሉ ሰዎችን በቁጥጥር ስር እያዋልን መተናል። አሁን እንደገባን ከሆነ ግን መስፍንን ብቻውን አስቀርተነዋል፣ ከበባ ውስጥ ከተነዋል። ስለዚህ እዚህ ቦታ ላይ ራሱ ማንኛውንም አይነት እርምጃ ከመውሰድ ወደ ኋላ አይልም። ምክንያቱም የቆሰለ አንበሳ ነው። ፊት ለፊቱ ያገኘውን ነገር እንዳለ እያደረገ ነው የሚሄደው። አማራጭ የሚለውን ነገር እንዳለ ያደርጋል። ስለዚህ የራሳችንን ጥንቃቄ በእጥፍ ለመጨመር ተገደናል። እንግዲህ እንደነገርኳችሁ ይሄ ቦታ ማለት የባለቤቱ ቤት ማለት ነው። እንግዲህ እሷን በቁጥጥር ስር እንዳዋልናት ባለፈው ቪዲዮ አይታችኋል። እንግዲህ ያላያችሁም ሰዎች ካላችሁ እሱም ቪዲዮ አይታችሁ ትመለሳላችሁ። እኛ ግን ማድረግ ያለብንን ጥንቃቄ ተመካክረን ወደ ውስጥ የምንዘልቅ ይሆናል። እሷም የህግ ሰዎች አምጥተውልን ውስጥ ነው ያለችው። ስለዚህ እሷ ጋር ገብተን የምንነጋገር ነው የሚሆነው። እዛ ምን አይነት ውጤት እናገኛለን የሚለውን አብረን የምናይ ይሆናል። ምናልባትም ዛሬ አሁን የመስፍን መጨረሻ ይሆናል ብለን እናስባለን። እስቲኛ ወደ መመካከሩ፣ እናንተ ደግሞ ቪዲዮውን ወደ ማየት ይሄዱ። ተረፍ ደህና ነህ? ምንድነው ያደረጉ? ምንድነው ምናምን ስለው በቃ ብድግ ብሎ ላይ ነው የሰፈረው። በቃ ትንፋሽ አጠረኝ። በትራስ ስለሆነ ያፈነኝ። በቃ መጀመሪያውንም የተዳከመ ሰው ስለሆነ ትግልም ምንም ሊቋቋመው አልቻለም። ናቲ ተርፍ ያለው ግን ዋናው መትረፌ ነው። እናንተን አመሰግናለሁ። እናንተ ሰው ነው እናተርፍ እንዴ? ምንም አልሆንክም? ያው ትንሽ አፍኖኝ ነበረ በትራስ ግን እናንተ የመደባችሁ ሊጠባቂ አይደል? ያው የሆነ ሰው መልእክተኛ ምናምን ነበር የመሰለኝ። የሆነ ነገር ሊያረግልኝ ምናምን የመጣ ሰው ነው እንጂ የመሰለኝ እኔ እንደዚህ ጉዳት ያደርስብኛል ብዬ አልጠበቅኩም። ያው ሰውነቴም ስለተዳከመ ምናምን ያው በተኛውበት ነው ያየሁት። መጣ እንደዛ ያግሬን ይዞ ያንተን ትራሱና አፍኖኝ እንትን ባለበት ሰዓት ነውና ያናንተ ሰው መጥቶ ያዳነኝና በደንብ ኮቴያቸው ራሱ ሳይሰማ ነው የገቡት። ምናልባት በዚህ መሀል የተፈጠረ እኔ ማላቀው ነገር ሊኖር ይችላል ብዬ ነው መጠረጥረው። ምክንያቱም እኔ እናንተ በመታረጉልኝ እገዛ ምናምን ብዙ ቦታ እየቀያየርኩ ስለሆነ ሙሉና ማድረው ተረፍኩኝ ብዬ ያሰብኩኝ ወይም ደግሞ በቃ እንዴት ልበለ እየዳንኩኝ ነው ከዚህ በኋላ ከርቀት የምናያት ሴት የመስፍን ሰራተኛ ወይንም የመስፍን አጋዥ እንደሆነች ገምተናል። ምክንያቱም ከመስፍን ግቢ ውስጥ ወጣ ነው እዚህ ቦታ ድረስ የመጣችው። ይሄንን ሁሉ ወንጀል እንድትሰራ ስታደርግህ የነበረችው የገዛ እህትህ ናት። እህትህ ደግሞ የመስፍን ባለቤት ናት። ይሁን ነው ሸን እንደነገርን ያው አስተማሚዎች ነን ታሟል ተብለን አጎቱ ላከን። እኛ በቃ ገባል። ሌላ እኮ ምንም ያደረግነው ነገር የለም። እንግዲህ እዛ እናስታሟለን ብሎ የሄደው ልጅ በትራስ ሲያፈን ምን ያረቁት? ናና ናታ ምንድነው? ረፍ ምን እየሆንክ ነው አንተ? ምን እያወራህ? ናና አስወጣው አንተ አስወጣው። ከዚህ ጋር አቁሙ። ቆይ እሱንም ያወቅኩትማ ቦታው ላይ ከደረስን በኋላ ልጁን በትራፍ ሲያፍነው ለመግደል ሙከራ ሲያደርግ ነው በቃ ወንጀል መሆኑን ያወቅኩት። በትራስ ሲያፍነው እንዴት ነው እንደዚህ የምታደርገው? ሰው ልንንከባከብ አይደል እንዴ ስራ እንደዚህ ብለን የመጣው ብዬ በጣም ተጫጫሁን፣ በጣም ተጨቃጨቀን ምናምን። ስንት ተከፈላችሁ?
እንግዲህ ያው በስልክ እሱ እንደተነገረኝ እንደሆነ 800,000 ብር አካባቢ 800,000 ብር አካባቢ ተከፍሎ ምንድነው ያሰብከው በሰዓቱ? 8,000 ብርስ እንደዚህ አይነት ስራ በ8,000 ብርስ ይሰራል? 800,000 ብር የሚያክል ነገር ስትወስድ እንዴት ወንጀል መሆኑ አልገባም። ብዙ አካላት እዚህ ውስጥ ይኖራሉ ብዬ አስባለሁ። እነማን ናቸው እዚህ ውስጥ ያሉት? ይህንን የሚያክል ገንዘብ በሰው ለመንከባከብ ብሎ እንደዚህ ሰው የሚመድብ ሰው የለም እንደዚህ ለግድያ እንጂ። ግን ከግድያው ጀርባ ግን ከሱ ጀርባ ደግሞ ያሉ እጅግ በጣም አደገኛ ሰዎች እንዳሉ ግን እጅግ በጣም እርግጠኛ ነኝ፣ ይሰማኛል። በጣም አደገኛ ሰዎች እንዳሉ ምንም የምናገረው ነገር የለ። እሱ ራሱን ከጥፋተኝነት ለማግለል የተናገረው ነገር ሊኖር ይችላል። እንግዲህ እኔም እየነገርኳችሁ ነው፣ እሱም ነግሯቸዋል። እንግዲህ ማመን ያለባችሁን ማመን የናንተ። አንተ አሁን ለምሳሌ ቀለል ያሉ ነገሮችን ልጠይቅ። አስተማሚነት ሰርተህ ታውቃለህ? ምን ማለት ነው? ራሱን ከጥፋተኝነት ለማዳን ያንተ ስራዎች አይደሉም እነዚህ? አላረኩም ነው እንግዲህ ራሱን ነፃ። እኔ እንደዛ ነው የጥሩ ስራ እንጂ እንደዚህ አይነት ስራ ሰርቼ አላውቅም። በትራስ አፍነህ ልገለው የነበረው ናቲን አንተ ነህ። እኔ ልገለው አላሰብኩም። እኔ እና ልታጫውተው ነው በትራስ አፍነህ? ይዘነው ልንወጣ ነበር አልኩህ እኮ። አየህ መስፍን በቀጥታ ናቲን እንድታጠፋ በእህት በኩል ገንዘብ ሰጥቶ ይላካ እሱ። ይሄን ነገር እንዴት ልታውቁ ቻላችሁ? አንተ የምታውቀው ነገር አለ እንዴ? ከሱ ጋር አይደለም ከኔ ጋር አውራ። ምንም አይነት እኛ ወደ ኋላም የምንልበት ምክንያት የለም። ቀጥታ ትወስደናል። እሺ ትሰማኛለህ? የመጨረሻ እድል ነው የምሰጥህ። የመጨረሻ እድል ነው የምሰጥህ። ለምን እኔን ታስጨንቀኛለህ? ምንም ነገር አልሰማም። ትወስደኛለህ። መስፍንን ፈልገን ነው እዚህ ድረስ የመጣ ነው። የመስፍን አጋዥ ነሽ? የመስፍን ቤት ሰራተኛ? አዎ ነኝ። ግን ምን ፈልጋችሁ ነው? አዎ መስፍንን ፈልገን ነው የመጣ ነው እኮ እቤት የለም። ስለዚህ እቤት ታስገቢናለሽ። ወይኔ አምላኬ፣ ምን ጉድ ውስጥ ነው የገባሁት? ጋሼ የለም፣ እቤት የለም እኮ እኛ ማን ያለው አሁን ቤት? እትዬ አለች። እትዬ ብቻ ነች። እሷን ታገናኝናለሽ። ምን አውቃለሁ እኔ። ኧረ በእናትህ ቆይ መጀመሪያ እሺ እኔ ልግባ። መጀመሪያ እዚህ ቆዩ። እሺ ክፈቺ። እኔ ግቢውን ብቻ እንድትከፍቺ ነው ፈልገው። እሺ ግን ተረጋጉ። ምንድነው የተፈጠረውን ነገር ግን ብትነግረኝ ጥሩ ነው። መስፍን ራሳችሁ ጨርሱ። እኔ መስፍን አላውቅም። ነፍሰ ገዳይ ነሽ። እኔ ምንም አውቀው ነገር የለም። እሺ እዚህ ጋር ምንድነው የምናደርገው? እዚህ ውጭ ላይ ጥንቃቄ ማድረግ ስላለብን እዚህ ውጭ ላይ የምትሆኑ ሰዎች ትኖራላችሁ፣ ውጭ ላይ ትሆናላችሁ። እዚህ ቦታ ላይ እዚህ ሰፈር ላይ የሚደረግ ማንኛውንም አይነት እንቅስቃሴ ካያችሁ ቶሎ መደወል ነው። ውስጥም ግቢ ውስጥ ጥበቃ እናደርጋለን በደንብ። ከዚህም ባለፈ የህግ ሰዎች ጋር በደንብ ቀረብ ብላችሁ ከነሱ ጋር እየተነጋገራችሁ ምንም አይነት መስፍንን የሚያሳይ እንቅስቃሴ እዚህ ሰፈር ላይ ከተደረገ ቶሎ ሪፖርት አድርጉ። ውስጥኛ ሴትዮዋን አዋርተን ቀጥታ መስፍን ያለበትን ቦታ እንድትጠቁመን እናስገድዳታለን። ስለዚህ እናንተ እዚህ ውጭ ላይ ሆናችሁ ማለት ነው ምንም አይነት እንቅስቃሴ ቢደረግ ቶሎ ነገሩ ውጭ የምትሆኑ ሰዎች፣ እኛ ደግሞ ውስጥ ሆነን ስልክ የሚቀበል ሰው ይኖራል፣ ካሜራ አጠገብ የሚኖር ሰው ይኖራል። በዚህ ሰዓት ምንም አይነት እንቅስቃሴ ሊያደርግ ይችላል ይሄ ሰውዬ። ስለዚህ ጥንቃቄያችን ከፍተኛ ነው መሆን ያለበት። እሺ እንደሌላ ጊዜው ማንም ሊያመልጠን አይገባም። አንድም ክፍተት መፍጠር የለብንም። የኛ ሰው ላይ ምንም አይነት ጉዳት መድረስ የለበትም። ይሄ ሰውዬ ከዚህ ሰፈር ውጪ ማምለጫ የለው፣ መሄድበትም ቦታ የለው። ስለዚህ ሁላችሁም በንቃት ተጠንቅቃችሁ ጠብቁ። እዚህ የምትሆኑ ሰዎች እዚሁ እናንተ እዚሁ ነው፣ እኛ ደግሞ ውስጥ ገብተን እንደዋወል። እሺ በየደቂቃው አዲስ ነገር ካለ በየደቂቃው ደውሉ። እሺ እሺ እንግዲህ በድጋሚ ነግሬሽ ነበረ እንዲህ አይነት ቀንም እንደሚመጣ አንቺም ትጠብቂያለሽ ብዬ አስባለሁ። እኔም ስነግርሽ ነበረ፣ በስነ ስርዓት አዋሪኝ ስልሽ ነበረ። በስነ ስርዓት ልታዋሪኝ ፈቃደኛ ያልሆንሽው አንቺ ነሽ። አሁን ግን ደግሜ እነግርሻለሁ፣ የመስፍን ጉዳይ አብቅቶለታል። መስፍን ይገባል ተብሎ የሚታሰብባቸው ቦታዎች እንዳለ በእኛ ሰዎች ቁጥጥር ስር ናቸው። መንግስት ምንድነው ማላቀም? እኔ ስለ መስፍን አላቅም። እኔ ልጆችን ይዞ ከሄደ 2 ወር አልፎታል። መስፍንን እያለ በየቀኑ በጣም ብዙ ሰው ነው የሚመጣ። እኔ ምን ላርግ? ጌታ አንተም እየመጣ ጨቀጭቀኛለህ። በጣም ብዙ ሰው እየመጣ ይጨቀጭቀኝ። ምን ላርግ? እስቲ ንገረኝ።
ንገረኝ እስቲ። እኔ ቢኖረው እኮ አሳውቅ ነበር፣ ባውቀው ነግሬ ነበር። እኔም እንደዚህ ከምትሰቃይ የመጣችሁ ከምታስጨንቁኝ መግቢያ መውጫ ነው ያጣሁት እኮ። እኔ ይኸውልሽ ምነግርሽን ነገር በትክክል ስሚኝና በስነ ስርዓት መልስ ስጪኝ። ይኸውልሽ አንቺ ጋር አደርን ማለት ይቻላል እኮ ትናንትናም እስከ ማታ ድረስ ስንነጋገር ነበር። እዛ ፖሊስ ጣቢያን በነበረን ቆይታ ብዙ ስናወራ ነበር አይደል? ብዙ ተናግሬያለሁ እኮ። አንተ ልትሰማኝ አልፈለግክም፣ ልትሰሙኝ አልፈለጋችሁ ሁላችሁም። እኔ ስለመስፍን አላቅም። ባቅ እኔ ለምን እንደዚህ ከምሰቃይ ነግሬ ካልገላገልም እንዴ? እኛ አንቺን የሚያሰቃየት ፍላጎት የለንም። ምንም አይነት ፍላጎት የለንም። ምንም አይነት ኢንቴንሽን የለንም። መስፍን ግን ለመጨረሻ ጊዜ የታየው እዚህ ቤት ነው፣ ከአንቺ ጋር ነው። የሰፈሩ ሰው አያቀንም ብላችሁ አስባችኋል እናንተ። ነገር ግን ብዙ ነገር ስለዚህ እዚህ ቦታ ላይ እንደሚገኝ ሰምተናል፣ አረጋግጠናል። ካየሁት ድፍን ሁለት ወር ነኝ ካየሁት። ነገርኩህ እኮ ደጋግሜ። ምንድን ነው የምትይው? እንዴት ካየሁት 2 ወር ነው ማለት? ምን ድፍን 2 ወር፣ ከ2 ወር በላይ አልፎኛል። እኔ እሱን ካየሁ ልጆቼን ይዞ ሄዷል። እኔ ምንም አድራሻ የለኝም። ምንም እንዴት ነው ይዞ ሄደው? እሱንም አላውቅም። ቢያሳየኝ ደስ ይለኝ ነበረ። አየሽ አይደለ? እኛ ስለዚህ ቤተሰብ ማናቀው ነገር የለም። የመስፍንን ጉዳይ የህግ ሰዎች እስከ ጥልቅ ድረስ ገብተው ነው የሚያውቁት። አሁን ልጆቼን ይዞ ሄደዋል የምትይው የት ነው ይዞብሽ ሄደው? አላውቅም። ልጆቼን የት እንዳደረጋቸው አላውቅም። እኔ ደግሞ ልንገርሽ ልጆችሽ የት እንዳሉ። ሻሸመኔ ቤተሰቦችሽ ጋር አንቺ ነሽ ወስደሽ እዛ ያስቀመጥሻቸው። እኔ ጋር ምንድን ነው የምትይው? እኔ ምንም የማውቀው ነገር የለም። አንተ እንደ አዲስ ነው እየነገርከኝ ያለከው እኮ። አሁን ጋር ላገናኝሽ እችላለሁ። እኔ እንደ አዲስ ነው እየነገርከኝ ሆን ብለሽ ወደዛ ያሸሸሽው እኔ ምንም የማውቀው ነገር የለም። አንቺ ነሽ ያሸሸሻቸው። ነገርኩህ። እኔ በጣም ደጋግሜ ነግሬያለሁ አይደል? በጣም ብዙ ቀን ተመላልሰ ነግሬያለሁ። ምንም እንደማላውቅ አሳውቄያለሁ አይደል? ልጆቼንም ቢሆን እኔ አንተ ነገርከኝ። እሱን ደውዬ የማረጋገጠው ነገር ነው። አንተ የነገርከኝ እኔ ቤተሰቦች ጋር ራስሽ እኮ ነሽ ወስደሽ ያስቀመጥሻቸው። እኛ ያንቺን እንቅስቃሴ ማናቅ ነው እንደሚመስልሽ? እንዴት ታውቃለህ? ሲጀመር እንዴት ታውቃለህ? እኔ የማደርገው ነገር የተለየ ነገር አላደርግም። በቃ ኖርማል ህይወቴን ነው የምኖረው። በቃ የቀን ተቀን ውሎዬን እኖራለሁ። በቃ ኖርማል ህይወትሽን መቀጠል ትፈልጊያለሽ እንዴ? በደንብ ነው የምፈልገው እንጂ መስፍን የት እንዳለ ንገሪንና ኖርማል ህይወትሽን ኑሪ። ከዛ ባለፈ በአንቺ የቀጥታ ትዕዛዝ ነው ወንድምሽ እስር ቤት የገባው። ይህንን ታውቂያለሽ። የሰራሽውን ወንጀል ታውቂያለሽ። ስታዥ እንደነበር ታውቂያለሽ። ናቲን ለማስገደል የተሞከረው በአንቺ በኩል ነው። እስከ ዛሬ ድረስ መስፍን በአንቺ በኩል ወንጀል ሰርቶ አያውቅም ነበር። አንቺ ንጹህ አድርጎ ነበር እስከ ዛሬ ድረስ ያስቀመጠው። ምንም ነገር ተገኝቶብሽ አያውቅም ነበር። አሁን ግን መጨረሻው ስለደረሰ አጠገቡ ያለሽ ሰው አንቺ ብቻ ስለሆንሽ፣ አንቺ ብቻ ስለቀረሽው በአንቺ በኩል ይህንን ወንጀል ሰርቷል። የማይሆን ወንጀል እየወነጀልከኝ ነው ታውቃለህ አይደል? በቃ ያልሰራሁትን ሰርተሻል እያልከኝ ነው እኮ። ሰርተሻል፣ ይሄን አድርገሻል። እኔ ማላውቀውን እኔ አውቃለሁ እያልክ እኮ ነው። እስከኔ በላይ ያወቅክ እኮ ነው አንተ። ከአንቺ በላይ እያወቅን ምን ልትይን ፈልገሽ ነው? እኛ እኮ በመስፍን ጉዳይ እኮ እማናውቀው ያልገባንበት ያልደረስንበት መረጃ የለም። ይሄ ሰውዬ ያውቅቱለታል፣ እንዳበቃለትም ያውቃል። አንቺም ጭምር ታውቂያለሽ። ልጆቻችሁን ለማሸሽ እየሞከራችሁ ያላችሁት እሱ ከሀገር ሊወጣ የሞከረበት መንገድ እንዳለ ሁሉንም ነገር የሚሰራው አንቺ በምታውቂበት መንገድ ነው። ሳታውቂ አይደለም እንዲህ የሚደረገው። አሁን እኔ ሌላ ሰጥ አገባ አልፈልግም። መስፍንን እዚህ ቤት አተነዋል። ከዚህ ቤት ውጪ መቀመጫ እንዳለው አሁን ነው ማውቀው። ስለዚህ የት ነው ይሄ መቀመጫው? ደጋግሜ ነገርኩ አይደለ? ደጋግሜ አሁን ስንት ደጋግሜ ነገር ስንት ቀን ተመለስ ደጋግሜ ነገር ስለ መስፍን እኔን አትጠይቀኝ። እኔ ስለ መስፍን ምንም የማውቀው ነገር የለም። ልጆቼን ይዞ ሄዷል። እኔ የት እንዳለ አላውቅም። አሁን ማይሆን ወንጀሎች እየወነጀልከኝ ነው። ወንድምሽን አሳስረሻል ምናምን እያልከኝ ነው። ምንም የማውቀው ነገር የለም። ባውቀው የናቲን ግድያ አታውቂም? መስፍን ወንጀለኛ እንደሆነ አንቺ መቼ ነው ያወቅሽው? እኔ ወንጀለኛ እንዳልሆነ ነው የማውቀው። እኔ ንጹህ ባሌ እንደሆነ ነው የማውቀው። ከወንጀል ነፃ እንደሆነ ነው የማውቀው እኮ። አየሽ አይደል? መስፍን ግን ወንጀለኛ ነው። ይህንን ደግሞ ለወራት ከዚህ በፊትም አንቺ ጋር እኔ የህግ ሰዎች ጋር አውርቻለሁ። አሁን አንቺ ጋር መጥተው እንደሚያውቁ ደረሼበታለሁ። ለመስፍን በጣም ብዙ ነገር እንደሸፋፈንሽለት አንቺ ጋርም ብዙ ሰዎች ተመድበው የሆነ ግንኙነት ምንም አይነት ግንኙነት ሳታሳይ ስቀሪ ነው አንቺን ለቃቂ የተደረግሽው። አሁን ግን በቀጥታ ወንድምሽን እዚህ ወንጀል ውስጥ ስለተገኘ ነው የተመጣብሽ። አሁን እኮ በጣም እየወነጀልከኝ ነው። እኔ ከማውቀው በላይ በቃ ወንጀለኛ ነሽ ያልከኝ እኮ ነው። ስለ መስፍን አላውቅም እንዳላብራራለህ ወንጀለኛ ይሁን ባለቤቴ እንደሆነ ነው የማውቀው። ከዛ ውጪ ሌላ ነገር ይሄ ሁሉ አገር የሰማው ህዝብ ያወቀው ወንጀለኛ መሆኑን እያወቅሽ አሁን ምንድን ነው ልትይን የምትሞክሪው? 3 ወር አለፈው እኮ ይሄ ሰው እየተፈለገ። ወንጀለኛ እንደሆነ እኮ አገር ያውቃል፣ ሚዲያ ያውቃል፣ ህዝብ ያውቃል።
ምንድነው አሁን አንቺ በዚህ ባለቀ ሰዓት የገዛ ቤተሰቦችሽ ያውቃሉ። ምንድነው በዚህ ሰዓት ለሱ ለመሸፈን የምትሞክረው? እየሸፈንኩኝ አይደለም፣ ወንጀለኛ እንዳልሆነ ግን አውቃለሁ። ምንድነው ወንጀለኛ? ምንም ወንጀለኛ አይደለም። አንተ ነህ እየወነጀልከ ያለው ወንጀለኛ ነው። ሚዲያ ያውራ ምንም ያውራ እኔ የማውቀው ነገር የለም። በቃ አንተ ነህ እየነገርከኝ ያለው ወንጀለኛ እንደሆነ ሁሉ ነገር። እንኳን ስንተኛ ቤት ነው የቀየርሽው በዚህ 3 ወር ውስጥ? አከራዮች እያባረሩኝ እኮ ነው እንጂ እኔ መቀየር ፈልጌ አይደለም። ያው ከልጆች ጋር ስለማይመች አከራዮች እያባረሩኝ ቤት የሚቀይረው። በዚህ 3 ወር ውስጥ ራሱ የቀያየርሻቸው ቤቶች ብዙ እንደሆኑ እናውቃለን። ልጆቼ የሉም እኔ ጋር እያልሽኝ ነበር። አሁን ምንድነው የምትይኝ? እኔ አሁን ከአንቺ ጋር ሌላ ጉንጫ አልፋ ነገር ውስጥ መግባት አልፈልግም። ይኸውልሽ እኔ ደጋግሜ ነው የምነግርሽ፣ አሁን የመስፍን መጨረሻ ነው። ከዚህ በላይ መስፍን ምንም ማድረግ አይችልም። ምንም ማድረግ እንደማትችሉ ደግሞ የምታውቂው የመጨረሻ ጥይታችሁን ተኩሳችኋል። የገዛ ወንድምሽን እሳት ውስጥ ከተሽዋል። አየሽ፣ ከዚህ በኋላ ሰው የላችሁ። ማንም እሺ ብሎ የሚታዘዘው ሰው የለም። ከዚህ በኋላ መስፍንን የሚጠብቀው ሞትና ሞት ብቻ ነው። ስለዚህ በስነ ስርዓት መስፍን ያለበትን ቦታ ንገሪኝ። በጣም ደጋግሜ ነገር ያለው እኔ ስለ መስፍን ምንም እንደማላቅ እየነገርኩ ነው። ምንም ነገር አላቅም እኔ ስለ መስፍን ምንም። ልጆችሽን ማሳደጋት አትፈልጊም? ምንም አማራጭ እንደሌላችሁ አየሽ። ለራስሽም ለልጆችሽም ፓስፖርት ለማውጣት ያደረግሽው ሙከራ ከሽፏል። ይህንን ትክጃለሽ? የምትለኝ ነገር እኔ እንደ አዲስ ነው እየሰማሁ ያለሁት እኮ። ምንም የማውቀው ነገር አንተ ላይ እየነገርከኝ። አየሽ፣ አንቺ ፓስፖርት ለማውጣት የሄድሽበትን ህገወጥ እንቅስቃሴ እንዳለ አውቀነዋል። አስቸኳይ ፓስፖርት ምናምን ፈልገሽ ከሀገር የምትወጡ ምናምን መስሎሽ ነው? አትችሉም። ከመስፍን ጋር የተነካካ አንድም ሰው እዚህ ወንጀል ውስጥ ያለ የት? እሺ እሷን እዚህ ቦታ ጋር እሷ ጋር የት ነው? የት? እስቲ ማን አለ? በዛ በኩል ማን አለ? እሺ ያኛው ያኛው ተይዟል መሰለኝ። ተይዟል? አለ ተይዟል። ያኛው ደውሉ እስቲ፣ እዛኛው ጋር ደውሉ። ጫካ ውስጥ ነው የገባው። እሺ ተረጋጉ፣ ቆይ ተረጋጉ። እየተከተሉት ነው። አሉ ከኔ ጋር ሰዎች። መውጫውን የሚያውቃለ፣ የጫካውን መውጫ በመውጫ በኩል ግማሾቻችን መሆን አለበት። አስደውለኝ፣ ስልክ አዘጋጅልኝ። እነዛኛዎቹ ጋር እየፈለጋችሁ እያንዳንዱ ቦታ እሺ። ተበታትነን እንፈልገው እሺ። በየአቅጣጫው ተበታተኑ። ጫካ ውስጥ የሆነ ነገር ካያችሁ እንትን በሉ። እነዛ ጋር ደግሞ እየደወላችሁ ስልኮቻችሁን ያዙ። ና አንተ ከኔ በላኛው እንዲመጡ ነገራችሁ በላኛው
የፊተኛውንም ለነሱ ነገራቸው። እሺ እኛ በዚህኛው ጋር ስለምን በዛ መጣ የለም ና በዚህ ጋር ሂድ። አንድ ሰው በዚህ ጋር ሂድ። ምንም የለም። ላለፉት 2 አስርተ ዓመታት በመንደር 1 መንደር 2 እና መንደር 3 ደረጃቸውን የጠበቁ መንደሮች ገንብተን ለደንበኞቻችን በማስረከብ የካበተ ልምድ ያለን ጊፍት ሪል ስቴት ለኑሮ ምቹ በሆነው በመሃል አዲስ አበባ በለገሃር 4ኛውን ግዙፍ መንደር እንሆ ብለናል። በለገሃር በግንባታ ላይ የሚገኙ ቅንጡ አፓርትመንቶችንና የንግድ ሱቆችን ለአጭር ጊዜ በሚቆይ ልዩ ቅናሽ በመሸጥ ላይ እንገኛለን። ዓለም አቀፍ ደረጃቸውን የጠበቁ ባለ 1፣ ባለ 2፣ ባለ 3 መኝታ ክፍሎች ከበቂ የመኪና ማቆሚያ ጋር በልዩ ዲዛይን ለሽያጭ አቅርበናል። ይምጡ፣ ገዝተው በሚያተርፉበት የዕድሜ ልክ ኢንቨስትመንት ተጠቃሚ ይሁኑ። ሪል ስቴት እንዳያመልጥ ሩጥ ማነው የላከ? ልጅ ሴት ነው? እኔ አላውቅም። ልጅ ያለበት አብረን ነው ስንሮጥ የነበረ። ለምንድን ነው እዚህ የመጣችሁት? ምንም በቃ የሆነ ሰው ልንወስድ ነበር የመጣነው። ማንን ልትወስዱ ነው የመጣችሁት? የሆነ ሴት ያምጡ ተብለን ነው። እኔ ምንም አውቀው ነገር የለኝም። ማን ነው የሚያውቀው? ልጁ ነው የሚያውቀው። እኔ ምንም አውቀው ነገር ምንድን ነው? እዚህ ምን ልታረጉ ነው የመጣችሁት? በስነ ስርዓት ተናገር። ሌላ ነገር ውስጥ እንዳገባ። ምንም ነገር ማውቀው የለም። ኧረ አትምቱኝ።
እኔ ምንም ነገር ማውቀው የለም። ሰው ልወስድ ብቻ ነው የመጣሁት። ማንን ነው የምትወስዱት? የሆነች ሴት አለች ነው ያሉኝ። እኔ ማን ነገሩኝም አላውቅም። በቃ የሆነች ልጅ አለች ይዛችኋን ነው ምናምን ብሎ። በትክክል ብትናገር አይሻልም? ማን ነው የላከ? ማን ነው የላከ? የላከን ሰው ንገረኝ። የላከን ሰው ንገረን። ጊዜ እንዳናጠፋ እኔ ምንም አላውቅም። እዚህ ጊዜ አናጠፋ። እኔ ምንም አላውቅም። እውነቴን እኮ ነው የምነግርህ። እንዴ ኧረ ለምንድን ነው እኔ የማትተውኝ? እናገራለሁ ሲል አልነበር? እንዴ አሁን ብትናገር አይሻልም? ቶ እንዳመተው ብቻ አንተ ይኸውልህ ሰውዬ ያለቀ ነገር ነው። መስፍን ነው የላከ? መስፍን ነው የላከ ወይ? ተናገር። አዎ መስፍን ነው የላከኝ። እሺ በቃ ልጁ ሴት አለ? እኔ አላውቅም። ወዴት ነው እየሮጣችሁ የነበረው? ወደዛ ነው በቃ ስንሮጥ ተለያየ መንገድ ላይ። ሴትዮዋን ይዛችኋት የት ነው የምትሄዱት? የት ነው አድርሷት የተባላችሁ? መስፍን መንጋምጡ ብቻ ነው የተባልነው። እኔ ምንም አላውቅም። ምንም አንቃው ነገር የለም። በስነ ስርዓት ተናገር ሰውዬ። የመጨረሻ እድል ነው የምሰጠው። የት ነው ያለው መስፍን? የት ነው ያለው መስፍን? አላውቅም መስፍን የት እንዳለ ነው። ተናገር። ልጁ የት ነው ያለው? እኔ ምንም አላውቅም። እሱ ነው ሁሉን ነገር የሚያውቀው። እኔ የት እንደሄደ አላውቅም። አብረን ነበር የምንሮጠው። የት እንደሄደ ነው እንጃ። ወዴት ነው ሴትዮዋን ይዛችኋት የምትሄዱት? አሁን እሱ ነው ሁሉንም ነገር የተነጋገረው። የት አለ? እሺ ልጁ የት ነው? እሺ የምትገናኙት ምን ነው? ኧረ እኔ ምንም አይደለም። በቃ ለስራ ነው የመጣው። ለስራ የት ነው የምታውቀው ልጁን? እሺ ምንም በቃ በስራ ነው የተገናኘ ነው። የት ስራ ነው? ሰፈር አካባቢ። የት ነው? ቶሎ ተናገር። ጊዜ ይገላል እንዴ? አስነሳው። ተነስ። የት አለ ልጁ? ልጁ የት አለ? እሺ የት ነው የሚሄደው? እንትን እንዳትለው ና ልጁ ጋር ትወስደናለህ። ቀጥታ ልጁ ጋር ትወስደናለህ። ቀጥታ ልጁ ጋር ትወስደናለህ። እናንተ ማን ናችሁ ግን? ዝም ብለህ የት ነው? የት ነው? ፖሊሶቹ ጋር ደውላላ ላይ ይኖራሉ። ና እናገራታለህ ሁሉንም ነገር። እኔ ምንም እኮ አላውቅም። ታወጣለህ ዛሬ መስፍንን ካለበት ቦታ። እኔ መስፍንን አላውቅም። ብር ብቻ ስለሰጡኝ ነው የመጣሁት። ና ቀጥ ብለህ መኪናው ይኸውና ዝገባው። ና ግባ ግባ። ሴትዮዋም እዚህ ናት አለች። እሺ እሺ ከዚህ በላይ መሰቃየት አትፈልግም? ስለዚህ መስፍን የት እንዳለ እየመራ ትወስደናለህ። አንተ ምን የምታውቀው ነገር አለ? አንቺ አርፈሽ ቁጭ በይ። ለምን አርፈሽ? የሚያውቀው ነገር የለም። ለምን ታስጨንቀዋለህ ልጁን? እሱ ይንገረኝ። ምንድን ነሽ አንቺ? እንዴት ምንድን ነው? መስፍን የት ነው ያለው? መስፍን የት ነው ያለው? እኔ ምንም ነገር ካላደረጋችሁ የምታውቀው ነገር አለ ወይ? እኔ መኖር እፈልጋለሁ። የፈለገውን የምታውቀው ነገር አለ አንተ ስለመስፍን? ይኸውልሽ እኔ ለገንዘብ ነው የመጣሁት። ከዚህ በኋላ ምንም ነገር አልፈልግም እኮ። ስለመስፍን የምታውቀው ነገር አለ ወይ? ይኸውልህ አባስ እኔ ምንም አታርጉኝ። ሊያድንሽ መምጣቱ ነበር እሱ በቤት። ይኸውልሽ ያውቀዋል እሱ የሚለቀኝ። ይኸውልህ እኛም አልለቀም። መስፍን አይለቀኝም ብለህ ባትናገር ባታሳየን እኛም አልለቀም። እሺ ይሄንን አውቀህ ግባበት። ምርጫው ያንተ ነው። እሷን አምነህ ገደል መግባት ይሻላል ወይስ ከኛ ጋር መተባበር? አብሮክ የነበረው ልጅ የት ነው ያለው? እኔ የት እንዳለ አላውቅም። ለስራው ብቻ ላይ የተገናኘ ነው። አሁን ወዴት እንዳለ ራሱ አላውቅም። ይኸውልህ እሱ የሮጠው ልጅ መስፍንን ከኛ እጅ ቢያወጣ ቢያመልጠን መስፍን ከዛሬ ቢያልፍ ካንተ ራስ አልወርድም። አብሮክ የነበረው ልጅ መረጃ እንዳይወጣ ስለምፈልግ እሱ ነው ማግኘት እፈልጋለሁ። የት ነው የሚሄደው? የት ነው የሚሄደው? የት ነው የሚሄደው? እሱ የት እንደሚሄድ አላውቅም። እኔ ብቻ በቃ በምንድን ነው የምትተዋወቁት? ለስራ ነው የደወለልኝ። በቃ ለስራ መጣን። 50 ሺህ ብር ይከፈላችኋል። እሷን እንድናመጣ ብቻ ነው የታዘዝነው። ሌላ ምንም አውቀው ነገር የለም። ይኸውልህ አሁን ምንም ማወላወል አያስፈልገውም። የት ልትወስዷት ነበር እሷን? እሱን እንድትነግረኝ እፈልጋለሁ። እኔ ምኑንም አላውቅም። በቃ አምጧት ብቻ ነው የተባለው። እሷን ማምጣት ነው የኛ ስራ እኮ። የት ነው የምትወስዳት? ከዚህ ከቤቷ አውጥታ የት ልትወስዳት ነበር? የሆነ ቤት አምጦ የተባለበት ቤት አለ። ወደዛ ነው የምንወስዳት። የት ነበር የምትወስዳት? እኔ ምንም አላውቅም። ልጁ ነው በቃ ሁሉንም ሎኬሽን የሚያውቀው። ሁሉንም የት ነበር የምትወስዳት? እኔ ምን አውቃለሁ? እሷን ጠይቃት። መስዋዕት ታውቂያለህ እንዴ? አንቺ የት ነው ያለው መስፍን? መስፍን ያለበት እንደማላውቅ ነግሬሃለሁ። ደጋግሜ ነግሬሃለሁ አይደል? መስፍን የት ነው ያለው? ደጋግሜ ነግሬሃለሁ የት እንደማላውቅ። ይኸውልሽ ከዚህ በላይ እናንተ የምታገስበት አቅም የለኝም። ይኸውልሽ የመጨረሻችሁ ነው ነግሬሃለሁ። ይሄ ሰውዬ ዛሬ መጨረሻው እንደሆነ አውቃለሁ። እንዳለቀለት ታውቂያለሽ። አንቺ እንዳለቀለት ታውቂያለሽ። ስለዚህ አሳልፈሽ ብትሰጪን ይሻላል።
ነገርኩ እንደማላቅ ነገርኩ። ሰውዬ እኔ ካንተ ጋር ማውራው ነገር የሚያውቀው ነገር የለም። ዝም በል ከዚህ በኋላ አንድ ቃል እንዳታውጪ። ነገርኩ የሚያውቀው ነገር የለም። ለአንተ የሚጠቅምህ ይኸውልህ ራስን ነፃ ማውጣት ነው። ስለዚህ የት ነበር የምትወስዳት? እኔ እኮ ምንም አላውቅም አልኩ። በቃ ተከፈለኝ መጣሁ። ምን አውቃለሁ እኔ? ምንም አያውቅም። አጨቅጭቀው ልጁ ምንም አያውቅም አልኩ አይደል እንዴ? ኦኬ አንተ የምትፈልገው የመስፍንን ወንጀሎች እንዳለ መሸከም ነው? እኔ መስፍን የምን ወንጀል ነው? እኔ እኮ ምንም አላውቅም። ወንጀል ቢሉት ወንጀል አይደለም። እሺ መስፍን አጋች ነው። መስፍን ገዳይ ነው። መስፍን ሰው አስደፍሯል። መስፍን ያላደረገው ነገር የለም። እሺ ይሄ ሁሉ ወንጀል አንተ ላይ ነው የሚጣመጠመው። ምን ማለት ነው? እኔ ምን አውቃለሁ? አንተን ያገኘው እኔ ባላማ እስከ መጨረሻ አልተው። እኔ ምንም አውቀው ወንጀል የለም። በቃ ለዚህ ስራ ነው የተገናኘ ነው። ስለዚህ ይኸውልህ ራስን ነፃ ማውጣት ትፈልጋለህ? ራስን ነፃ ማውጣት ትፈልጋለህ? እፈልጋለሁ። የምትፈልግ ከሆነ ይኸውልህ የመጨረሻ እድል ነው የምሰጥህ። የመጨረሻ እድል ነው የምሰጥህ። ራስን ማስመለጥ ከዚህ ወንጀል ራስን ነፃ ማውጣት የምትፈልግ ከሆነ መስፍን የት እንዳለ ንገረን። ይኸውልህ እኔ እኮ ነገርኩ። እኔ ምንም የሰራሁት ወንጀል የለም። በቃ ወንጀል አልሰራህም አይደል? መስፍን ግን ልኳል። የት እንዳለ ታውቃለህ? እሱን ብቻ ተናገር። እሺ ከየት ነው የላከ? የት ነው እየጠበቀ? እኔ አላውቅም። ልጁ ነው የላከኝ። አታስጨንቁ። ምንም የሚያውቀው ነገር የለም እኮ። አንቺ አርፈሽ ተቀመጪ። ከዚህ በኋላ አንድ ቃል ብታወጪ ማለት ነው አሳልፌ ነው የምሰጥሽ። ይኸውልህ እኔ ለመጨረሻ ጊዜ ነው ለአንተ እድል የምሰጥህ። መሰቃየት ነው የምፈልገው? ምንድን ነው የምሰቃየው? እኔ ምን አጠፋሁ? ይህንን ሁሉ ወንጀል ራስ ላይ ነው መጠምጠም የምፈልገው? እኔ ምንም ወንጀል የማትፈልግ ከሆነ በሰላም መስፍን የት ሆኖ እንደላከ አሳየን። መስፍንን አገናኘን። ከዛ ራስን ነፃ አውጣ። ካለበለዚያ ግን ይኸውልህ ህይወትህ ነው ሲኦል የሚሆነው። እኔ ምንም የሰራሁት ወንጀል የለም። በቃ እዚሁ መጣን፣ እዚሁ ነው የያዛችሁ። በቃ በጣም ጥሩ ነው። የት ሆኖ ነው መስፍን የላከ? መስፍን የት ሆኖ ነው? እኔ አይደሉም ልጁ ነው ሲነጋገር የነበረው። ሰውዬ ይኸውልህ የመጨረሻ እድል ነው ነገር የለም። የመጨረሻ እድል ነው የማውቀው ነገር የለም። የመጨረሻ እድል ነው የምንሰጥህ። ይኸውልህ ከዚህ በኋላ ለሚደርስብህ ነገር አይመለከተኝም። ስለዚህ መስፍን የት ነው? እሱን ብቻ ተናገር። እኔ የት እንዳለ አላውቅም። ቤቱን ብቻ ላሳየሽ። እሺ የት ነው ያለው? የት ነው ያለው? ዝም በይ ቶሎ በል ና ታሳያለህ። እሺ አሳያለሁ። ትነግረናለህ። ሁሉንም ነገር ትነግረናለህ። እኔ ሁሉንም ነገር እነግራቸዋለሁ። ምንድን ነው የምትናገረው? አይለቅህም መስፍን አይለቅህም። ታውቃለህ አይደል? መስፍን ያበቃለት ሰው ነው። በዙሪያው አንድ ሰው የሌለው ሰው እንደሆነ እናውቃለን። ከዚህ በኋላ መስፍን ምንም የሚያመጣው ነገር የለም። ስለዚህ አንተ እየመራ ትወስደናለህ። እሺ ወስዳቸዋለሁ፣ ግን እኔ ምንም አታደርጉኝ። የት ነው የምትወስዳቸው አንተ? ቤቱን ነው የምወስዳቸው። የት ወስዳቸው? እኛ እንሙት ታዲያ። እኔ እንሙት። አይለቅህም መስፍን ታውቃለህ። አይለቅህም። ምን አይነት ችግር ውስጥ ነው የሚያዋጣው? ለአንቺም ጭምር ነው ይሄንን የምነግርሽ። መስፍንን አሳልፎ መስጠት ነው። ዛሬ እኛን አለመተባበርሽ ነገ ያስጠይቅሻል። መስፍን እኔ ማላቅም እሱም አያውቅም። እየደወለልን ነው ልዑል። እደውልለታለሁ። ልዑል እየደወለልኝ። ስለዚህ ይኸውልህ አሁን አንተ ምንም እንዳታቅማማ፣ እሺ? ምንም እንዳታቅማማ። ቀጥታ መስፍን ያለበትን ቦታ ጠቁመን ራስን ነፃ አውጣ፣ እሺ? ምንም የሚያውቀው ነገር የለም። እንዳትናገር አንተ። እኔ ቤቱ ድረስ ወስዳቸዋለሁ፣ ግን ምንም ማን አለ ከሱ ጋር? ከሱ ጋር ማን አለ? እኔ ማን እንዳለ አላውቅም፣ ግን ቤቱን ብቻ አሳያቸዋለሁ። እኔ የምትወይኝ ከሆነ ማለት ነው። እሺ አሁን በዚህ ሰዓት እሷን ይዛችኋት ልትሄዱበት የነበረበት ቦታ ነው ያለው መስፍን? አዎ እዛው ነው ያለው። ከዛ ነው የመጣው? አዎ ከዛው ነው። ቤት ውስጥ ማን አለ? አንተ ዝም በል ተው። አንቺ አርፈሽ ቁጭ በይ። አርፈሽ ዝም አድርጉልኝ። አይለቀውም ያውቃል እሱ። ተው ዝም በል ተው፣ ነግሬሃለሁ። ተይኝ። ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? በምን ቀን ነው ያወቅኳችሁ? በፈጣሪ ይኸውልህ ወንድሜ ራስን ነፃ ማውጣት ነው አይደል የምፈልገው? አንተ እየመራ ትወስደናለህ። አንተ ላይ ምንም የሚደርስ ነገር የለም። እሺ መንገዱን በስነ ስርዓት ትመራናለህ ከመጀመሪያ እስከ መጨረሻ። ይኸውልህ ምንም እንዳይደርስብህ ከፈለግ ጥንቃቄ ማድረግ ያለብን ቦታ ካለ መደረግ ያለበት ነገር እንዳለ ትነግረናለህ። እሺ ሁሉንም እነግራቸዋለሁ። ብቻ እኔ ምንም አታርጉኝ። እኔ ከዚህ ነገር ውስጥ ብቻ መውጣት ነው የምፈልገው። ወይኔ ያሳየናል ምን አይነት ችግር ውስጥ እንደገባው። ወይኔ እድልሽ
ምን አለ አርፌ ቁጭ ብል ኖሮ ብሩስ ቢቀርብ። እየመጡ ነው ከኋላ አሉ። ምን አይነት ወንጀል ጋር ነው የተነካከሩት? ሁሉም ዝግጁ ነው አይደል? ለነሉል ማሳወቅ አለብን። እየመጣን ነው። ቦታው መታወቁን ሉል ማወቅ አለበት። መምጣት አለበት እሱ። ስለዚህ እነሉል ጋር ይደውል ዶላር እነሱ ጋር ቢደውል ይሻላል። ሉል ሉል የት ነህ? ቤቱን አውቀና ነው። አዎ እኛ ጋር ያለው እየጠቆመን ነው ቤቱ። መንገድ ላይ ናችሁ እናንተም? ቦታው ላይ እየደረስን ነው አይደል? እየደረስን ነው። ሰውየው ብዙ ሰው ይዛል አለ። ከአንተ ጋር ሰው አለ? ኃይል አለ አይደለ? አሉ አብረውክ? ደውለናል። እኛም ደውለናል። ፖሊሶቹም ከኋላችን አሉ። ስለዚህ ቦታው ላይ እንገናኛለን። ቀድመኝ ምንም ነገር እንዳታረግ እሺ? እኔም ከቀደምኩ ምንም አላረግም። አንተን ነው የምጠብቀህ። ተጠባብቀን ነው መግባት ያለብን። እሺ ሉል ናፍጥ ነው። You know? Ana. Chalo, akum. No. ቆይ እሺ፣ አትንጫጩ። ከውስጥ ሊኖር ይችላል። ዝም በሉ። የሆነ ሰው ማንም የለም። ዝም በሉ። ድምፅ አትረጡ። ግቢውን በደንብ ሰርቻለሁ። ፈልግ፣ ግቢ ፈልጉ። ና ይህንን ያዘው። እዛ ጋር ሁላችሁም ተጠንቀቁ። መስፍን
አስቀመጠው። መስፍን ቆይ ዝም በሉ። መስፍን ተጠንቀቅ። ራስን ነው የምጎዳው። መስፍን ሁሉም ነገር አልቋል። ተረጋጋ። ስማኝ። ዝቅ አድርገው እሱን ነገር ልናወራ ብቻ ነው። መስፍን እሱን ነገር ጣለው። ዝቅ አድርገው። ተረጋጋ። እኛ ልናወራ ብቻ ነው የመጣነው። ሁሉም ነገር አልቋል። ዝቅ አድርገው እሱን ዝቅ አድርገው። ተረጋጋ።